እንግዲህ ወደዚህ ገራሚ ሀመር ልንገባ ነው። ዩኒክ ቴንክ ዩ ሶ ማች ካርኔት የሚገርም መኪና ነው። በስማ ጋይስ እንግዲህ እንደምትመለከቱት ወደ ትልቅ ነገር እየሄድኩኝ ነው ዛሬ ማርያምን ለ5-6 ዓመት ሙሉ የጠበቅኩት ነገር ነው እና በጣም ኤክሳይትድ ነኝ። በጣም ደስተኛ ነኝ። እንደምታዩት ፏ ብለናል፣ አምሮብናል። የታባቱ ኤኒዌይስ ደስ አይልም? ተመልከት እንግዲህ አዲስ ሌቨል ይልሃል። በየቀኑ ስቴፕ አፕ እያደረግን ነው፣ ሌቨል አፕ እያደረግን ነው። እንግዲህ ከዚህ በላይ ምን አባቱ አለ? ማርያምን እነሱ ይጠላሉ፣ ያወራሉ፣ ይቀናሉ፣ ይወዳደራሉ። እኛ እናሸንፋለን፣ እንሰራለን። ማን ደርስበት ደረጃ የለም። ሁለቱም ቤት አባት ለናችሁ እንኳን ደህና መጣችሁ። ስለመጣችሁ ደስ ብሎኛል በጣም ቴንክ ዩ ሶ ማች። አንተ ተተኔ ካርለ ወደ እነዛ ጀቶች ምናምን ይዘን አትሊስት አትሄድም? ብሩኬ የኔ አባት እንዴት ነሽ? ፏ ብለናል ጋይስ። ትልቅ ሰው አግኝቻለሁ እንግዲህ ማስተር አብነት ለመጀመሪያ ጊዜ ተገናኝተናል። በአካል ስላገኘው ደስ ብሎኛል። ሰላም ተባብለናል። ጀስት ለቀረጻው እንደገና ሰላም እንባባል። ኤኒዌይስ አሁን ማስተር አብነትን እያየሁት ማለት ነው። ብዙ ሰው ምን ይለኛል እኔ ማለት ነው ሳይህ የዋህ ነህ፣ ግልጽ ነህ ምናምን ይሉኛል። አይገባኝም። ገባችሁ አይደል? አሁን ግን ማስተር አብነትን ሳየው አይኑን ሳየው ማለት ነው እግዚአብሔርን ልቤ የበለጠ ፍቅር ይሰማኛል፣ ይውህና ይሰማኛል። እና ላይክ ምን ልበለ ምንም ሳትናገር ማለት ነው ላነብህ እችላለሁ። እና በጣም ነው ማመሰግንህ ለሁሉም ለምታደርገው ነገር። አሁን አንተ የኔ አርአያ ነህ ብዬ አስባለሁ። እውነት ቲክቶክ አሁን ያን ያህል አልጠቀምም ነበረ። የሀበሻ እንትን አይመጣልኝም ነበር። ውጭ ሀገር እያለሁ እዛ ወስደውን ነበር እና አሁን ስመጣ ግን ሳየው ስቀላቀል አንተም የበለጠ እየመጣ እያየው ነበርና በጣም አመሰግናለሁ። ምን ያህል ከባድ እንደሆነ አውቀዋለሁ። ገባህ? የብዙ ሰዎችን ጭንቀት፣ የተለያዩ ጭንቀቶች አሉ፣ የተለያዩ የህይወት አቅጣጫዎች ያሉ፣ ችግር ውስጥ ያሉ ሰዎች ከራስ ወጥተህ ወደ ሌላ ህይወት እየቀያየርክ ነው ያለው እነሱን ለማገዝ ማለት ነውና በጣም ትልቅ ነገር ነው እየሰራክ ያለው። ያለ ጥንካሬ ደግሞ እንደቀላል እንዳታየው። በጣም እውነት የ1 ሚሊዮን ሰው ጥንካሬ ነው ያለ። አመሰግናለሁ ለፈልጋለሁ። አብረን ሆነን ደግሞ የሆነ ትልቅ ነገር እንደምንሰራ እርግጠኛ ነኝ። እግዚአብሔር ይረዳናል አይደለ? በጣም አመሰግናለሁ። ስላንተ ደግሞ እግዚአብሔር ነው ማመሰግነው። ቴንክ ዩ አባት። ቀንናታ አይወሰደበት ለሰዎች የምታደርጉት መልካም ነገር። እኔ ደግሞ ሌላው ማለት የምፈልገው ነገር ኤቢ በጣም አዶን የገለጸው ሰው ነው በትክክል እና አንድ ሁለት ከዚህ በፊት ማን ተገናኝተን ልቡም ማይቀየር ልጅ ነው። ስንት ቻሌንጆች እንዳሉበት አውቃለሁ። ላይክ ሳይነግረኝ እኔ ነገሮች ብቻ በመረዳት አውቃለሁ። ሶ እግዚአብሔር ጤናውን እንዲሰጠው እመኛለሁ። ከዛ ውጪ ግን ጤናውን ራሱን እንዲጠብቅ ደግሞ እኛ ጂም ቤት የ1 ዓመት ቲፕ ሰጥቻለሁ። በፈለክበት ሰዓት መተህ መስራት ትችላለህ ማለት ነው። በጣም ነው ማመሰግነው። እኔ አብረን ችግር የለውም ለኔስ ያን አልቆብኛል። 30% ኤክስፓየር ነው የሶስት ወር ነው። 1 ዓመት ይሆናል። አይሆንም። ኢንቨስተር ናቸው። በቅንጦት ተቀማጥለው ያደገ ወጣት ቢሆንም በተለይ ኑሮውን በካናዳ አድርጎ ብዙ ፈተናዎች አይቶ ለብዙ ወጣቶች አሁን ምሳሌ በመሆን ራሱን በማውጣት የተሻለ ስራ እንዲሰሩ እያደረገ የሚገኝ ወጣት ነው አዶናይ እንግዲህ በተለይ በማህበራዊ ድረገጽ የሚሰራቸው በተለይ በርካታ የሆኑ ስራዎች አሉ። በተለይ የበጎ አድራጎት ወይም ሪስፖንሲቢሊቲ ወይም የቻሪቲ ስራዎችን እየሰራ አሁን ተጽዕኖ እያደገ መጥቷል። 3.5 ሚሊዮን ተከታይ ያለው ወጣት ነው። በብዙ ማህበራዊ ድረገጾች ላይ እንደምትመለከቱት በበርካታ ድርጅቶችንም ስራዎች በመስራት በተለይ ደግሞ የተቸገሩ ወገኖችን በማጉላት ተጠቃሚ እንዲሆኑ እያደረገ ይገኛልና እባካችሁ እስቲ አመስግኑት። አዶኒ ወይ ኮንግራ ቴንክ ዩ እንኳን ደስ አለ። እንኳን አብሮ ደስ አለ። ደስታዬ ነው። አረ እነት ማርያም ቴንክ ዩ እኔ እሺ ምን ለማድረግ ነው? እንጃ በቃ ሪቨርስ ምረቃ ይባላል ከኋላ። እንኳን ደስ አለ ብቻ በቃ ደስ ብሎኛል። ዛሬ የደስታ ቀን ነው። ያ ማኒ እሺ ባይ ጋይስ። ዛሬ እንግዲህ የሚገርም ቀን ነው። እንደምትመለከቱት ፋፈሽ ብለናል። ታላላቅ ሰዎች መጥተዋል። እንደነ ሰራዊት ፍቅሬ የኢትዮጵያ ሶሻል ሚዲያ ማህበር መጥተዋል። ኢሳ ተገኝተዋል። እዚህ እንግዲህ ትልቅ የሆነ አናውንስመንት ነው የሚሆነው። እስቲ ቶሚማን ሳተን ለራሱ አይገርምም። ይቅርታ አድርጉን እንግዲህ ቁርስ አልበላ ነው
ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም እኛን አክብራችሁ ስለመጣችሁ በጣም በጣም ደስ ብሎኛል። ባይገርማችሁ ይህ ቀን ለብዙ ዓመታት ተጠብቀው ነበረ። እንደ አንድ አዶናይ ህይወቴ ከመቀየር ያቆመኝ አንዱ ትልቁ ነገር ምንድነው መሰላችሁ? አንደኛ ነገር የኮንፊደንስ እጥረት ነው። ሁለተኛ ነገር በራስ አለመተማመን ነው። አይሳካልኝም የሚል አስተሳሰብ ነበረ። ከየት እንደመጣ አላውቅም። አይ ቲንክ አስተዳደግ ሊሆን ይችላል። ሶ ራሴን ለውጬ ሀገሬን ለመለወጥ ደግሞ ትልቁ ዓላማዬ ነበረ። ሀገር እንግዲህ ሰው ነው እንደምታውቁት። ስፔሻሊ ደግሞ ወጣቶች ናቸው የበለጠ ሀገር ብዬ የማስበው። እነሱን ካስተማርን፣ እነሱን ከቀየርን ሀገርም የበለጠ ትቀየራለች ብዬ ስለማስብ ማለት ነው። ሶ የአፍሮ ሀብ ዓላማ ምንድን ነው? እኔስ ለምንድን ነው አዘ ብራንድ አምባሳደር ኤንድ ፓርትነር ወደዚህ የመጣሁት? ምክንያቱም ዓላማችን ስለሚተሳሰር ነው። የኢትዮጵያ ወጣቶች ብቻ አይደለም፣ በየትኛውም እድሜ ያሉ ክሪኤቲቭ ሆነው በራሳቸው ተማምነው ኮንፊደንሳቸውን አሳድገው የበለጠ ደረጃ መድረስ የሚፈልጉ ሰዎች ለነሱ መቆም ዋነኛ ዓላማችን ነው። ፍርሃታቸውን ማውጣት፣ ኮንፊደንስ እንዲጨምሩ ማድረግ፣ ራሳቸውን እንዲያሳዩ። እንግዲህ አሁን ያለንበት ዘመን እቺ ስልክ በጣም ታስፈልጋለች እንደምታውቁት። እኔ በዚህ ስልክ ነው ህይወቴን የተቀየረው። ብዙ ሰዎች ኢንፍሉዌንስ እና ተጽዕኖ እየፈጠርኩት ያለሁትም እቺን ስልክ በመጠቀም ነው። ስለዚህ ለወጣቱና በየትኛውም እድሜ ያለው ሰው ህይወቱን መቀየር የሚችለው እቺን ስልክ ተጠቅሞ ነው፣ በዚህ ዘመን ማለት ነው። እኛም ማወቅ አለብን ብዬ አስባለሁ። ስግጥ ፍምስ ለሁሉም ነው። ተማሪዎች በትምህርታቸው ሰግጠው በውጤታቸው ነው የሚፈምሱት። ከማን መሀል ነው የሚፈምሱት? ከአስተማሪዎች፣ ወላጆች፣ ከነሱ ከሚማሩ ማለት ነው። ስፖርተኞች ስግጥ ግብድ ነው የምንለው። ሰግጣለህ ትገብዳለህ። እንግዲህ ስግጥ ብለህ ከሰራ አመጋገብን ከተከታተልክ ኦፍ ኮርስ ስለዚህ አይ ቲንክ አሁን አይዲያው ገብቷቸዋል ብዬ አስባለሁ። ለዓላማ ግን መያዝ ነው፣ እንደዚህ ጨብጥ አለመልቀቅ ነው እና ቴንክ ዩ ሶ ማች። አይሾ ስፒድን ወደ ኢትዮጵያ ለማምጣት እየሰራን ያለ ነው። ይህ በጣም ደስተኛ ያደርገኛል። አይሾ ስፒድን ለኢትዮጵያ ሙሉ ወጣቶች የበለጠ ሞቲቬሽን ይሰጣል ብዬ አስባለሁ። ተጽዕኖ ይፈጥራል ብዬ አስባለሁ። እኛ ወደምንፈልገው ዓላማም እንደርሳለን። ኢትዮጵያን የበለጠ ኢንተርናሽናል እናረጋታለን ማለት ነው። አፍሪካን በአጠቃላይ ነው የምላቸው እና በጣም ደስ ብሎኛል። ስግጥ ፍምስ ለሁሉም ነው። ተማሪዎች በትምህርታቸው ሰግጠው በውጤታቸው ነው የሚፈምሱት። ከማን መሀል ነው የሚፈምሱት? ከአስተማሪዎች፣ ወላጆች፣ ከነሱ ከሚማሩ ማለት ነው። ስፖርተኞች ስግጥ ግብድ ነው የምንለው። ሰግጣለህ ትገብዳለህ። እንግዲህ ስግጥ ብለህ ከሰራ አመጋገብን ከተከታተልክ ኦፍ ኮርስ ስለዚህ አይ ቲንክ አሁን አይዲያው ገብቷቸዋል ብዬ አስባለሁ። ለዓላማ ግን መያዝ ነው፣ እንደዚህ ጨብጥ አለመልቀቅ ነው እና ቴንክ ዩ ሶ ማች። Big moves every day. So quite amazing.